አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋለሁ አልሐምዱሊላህ ሰላም ነኝ። እናንተ እንዴት ናችሁ? ዛሬ እስቲ ይህን ትምህርት ቤት የሚያውቅ ማለት ነው ጻፉልኝ በኮሜንት እና ሀገራችሁ የናፈቃችሁ ደግሞ ኑር አሳያችሁ ማለት ነው። ይሄ ቡሶ ኳስ ሜዳው የተሰራው ትምህርት ቤት ነው። ይሄ ደግሞ ላይ ችግኙ ነው ማለት ነው። እና ይሄ ሁላችሁ ይሄንን ይመስላል ማለት ነው። እና ለቤት አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ ሼር አድርጉልኝ፣ ተባበሩኝ ማለት ነው ውድ ቤተሰቦቼ። እና ትምህርት ቤቱ ያው ተምረውበት አያውቁም፣ የምታውቁም ይሄው እንዳለ እንዳያችሁት ነው የቆመው ማለት ነው። ተሰራ በቃ እንደዚሁ ነው ያለው። እና ይሄ ሁላችሁ ሰፈራችሁንም በዛው አሳየኋችሁ ማለት ነው። ላይ ደግሞ ችግኙ ምናምን ላይ ደግሞ ቤተክርስቲያን አለ ይታያችኋል፣ ኔትወርኩ ችግኙ ማለት ነው። እና አሁን ዛሬ ዳመና ነው፣ በጣም ዳመና ስለሆነ በቃ የሆነ ብርድ ነው፣ ቀዝቃዛ ነው በጣም ማለት ነው። እና ይሄንን ይመስላል። እዚህ ለምን መጥቼ መሰላችሁ? አሁን እኔ ዲያታ ልጠልፍ መጥቼ ነው ማለት ነው። እና ይሄ ሁላችሁ አትጠፋም አትጠፋም ወይ ልጅ ነው። እና ይሄንን ይመስላል ማለት ነው። ሲያምር ኧረ ከየተሽም ካታቂ አይደል ጊዜ በአላህ እስቲ ሲያምር አንቺ ሰፈርሽ ወጣታ ነው መስሎኝ አይደለም። ይኸውላችሁ ሰፈሩ ምናምን ይሄንን ይመስላል። ሀገራችሁ የናፈቃችሁ ሰዎች ማለት ነው። ያው የምታውቁት እርግጠኛ ነኝ ታውቁታላችሁ። አሁን ወደ ቤት እየተመለስኩ ነው። ይህንንም ሰፈር አሳያችኋለሁ ማለት ነው። እና ግን ውድ ቤተሰቦቼ ቻናሌ በጣም ዝቅዝቅ ብሏል። ኔት በጣም አስቸጋሪ ነውና እንደ ትብብርም ላይክ ሼር አድርጉልኝ። አንዳንድ ነገር የምትፈልጉትን ደግሞ በኮሜንት ጻፉልኝ፣ አቀርብላችኋለሁ ማለት ነው። ማለት የተለያየ እቃም ከፈለጋችሁ ምናምን የሆነ ነገር ከፈለጋችሁ እንትን አሳያችኋለሁ። ዋጋውን ጠይቅ እየጠየቅኩኝ በቪዲዮ ማለት ነው። እና ይሄ ሁላችሁ ይሄንን ይመስላል ሰፈሩ። ይኸውላችሁ ማለት ነው። መስበር ገባ ያላችሁ መስበር ገባ ተቋት ነው። የኛ ሰፈራችን ደግሞ ይሄን ይመስላል። ምን ታውቁታላችሁ። ወዲያ ማዶ ደግሞ 06 ነው የመስበር ደርሼ ነው ማለት ነው። ይሄ የኔ ቤት ደግሞ ይሄ ነው። አጥሩ የሚታያችሁ ይሄንን ይመስላል።